ታላቅነትና ክብርን ሊገልጥ የሕይወት ዕጣውን ወስኖ በአሸናፊነት ነፍሳትን ስለያዘበት በጽድቅ ቤተ ክርስቲያንን ስለተከለበት ሕይወት ያወራል። ድል ያለ ይሄ ነው አለ። ዝም ብሎ የሌለ ድል ትግል ያለ የእነሱን ታላቅነት ለመግለጥ በሚል ቋንቋ ተሰውሮ መጥተው ግን ድብቅ ምኞታቸውን ለመፈጸም ንጉሥ አልከለከለኝም፣ ምድረ በዳው አልገደለኝም፣ የጥማት ምድረ በዳ ውሃ በሌለበት ሲሄድ አልፈጀኝም። ግን አሁኑ ከባድ ነው። በትር አይችለው። አንተ በሰማይ አለ፣ አንተ ተቀምጠሃል፣ አንተ ተነሳ። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 3 ላይ እንደዚህ ይላል፣ ነገር ግን በክርስቶስ ሁል ጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱን መዓዛ በእኛም አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን ይላል። ይሄንን ለሁለተኛ ለቆሮንቶስ ቤተክርስቲያን ጳውሎስ የጻፈው መልእክት እንደ መነሻ አድርጌ የወሰድኩበት ምክንያት ከቀጣዩ የቃል ሐሳብ በፊት እንደ መግቢያ ከቃሉ ፍሰትና ክብር ጋር ላገናኝላችሁ የፈለግኩት ሐሳብ ስላለ ጳውሎስ ትልቁን የወንጌል አገልግሎት የቤተ ክርስቲያንን ተልእኮ በብዙ ዋጋ መክፈልና የጽድቅ ጎዳና የእግዚአብሔርን ክብር በትውልድ መካከል ለማንቀሳቀስ የሕይወት ዕጣውን ወስኖ ትዳረ ክብረ ሳይል መንገደ ጥቅመ ሳይል ማንነቱን መስዋዕት በማድረግ ልክ እግዚአብሔር እንደተናገረው ስለ ስሜ ብዙ መከራን የሚቀበል ባሪያዬ ነው ብሎ እንደተናገረ ለእግዚአብሔር ለስሙ ክብር ረጅሙን ጎዳና ለመሄድ ሩጫውን ለመሄድ የሕይወት አቅጣጫውን የወሰነ ድንቅ ሐዋርያ ትልቁን የቤተ ክርስቲያን አገልግሎት የአዲስ ኪዳን መጽሐፍን በሙሉ ጽፎልን በዚህ ዘመን ላለው ትውልድም ለሚቀጥለው ትውልድ እግዚአብሔር በመንፈሱ አማካኝነት አሳልፎ የሰጠበት ሰው ቢኖር ሐዋርያ ጳውሎስ በጽኑ የሚናገረው አንድ ሐሳብ አለ። ብዙ ስፍራ ሄጃለሁ፣ ብዙ ቦታ ገብቻለሁ፣ ብዙ መንገዶችን ተጉዣለሁ፣ በሄድኩበት ሁሉ ግን ድልን አገኛለሁ አይደለም ያለው። ድል በመንሳት ለሚያዞረኝ ለእግዚአብሔር ምስጋና ይሁናል። የድሉ ምንጭ የአሸናፊነቱ ጉልበት በሄደበት መንገድ ሁሉ ድልን የሚያገኝበት ምስጢር ከእግዚአብሔር እንደሆነ ገብቶት የጻፈው ክፍል ነው ይሄ። ድል ስል ዝም ብሎ አይደለም። ድል ከትግል መካከል የሚወጣ ስጦታ፣ ድል ከጸብ፣ ከጦርነት፣ ከውጊያ፣ ከፍትጊያ መካከል የሚገለጥ ስጦታ። በሄድኩበት ሁሉ ይላል ጳውሎስ፣ አንድ መንገድ እንኳን የጎደለብኝ የለም፣ አንድ አቅጣጫ እንኳን የተሸነፍኩበት መንገድ የለም። በሄድኩበት ሁሉ ስፍራ ላይ ድልን ይሰጠኛል አለ። አሸናፊነትን ይሰጠኛል። ጳውሎስ ይህንን ስናገር አንዳንድ ከተማ ላይ ተደብድቦ የወጣበትን ክፍል መጽሐፍ ቅዱስ ላይ እናያለን። ተገፍቶ ተዋርዶ ተወግሮ ከአፈር ጋር አንከባለው የሸኙበት ቦታ አለ። ጳውሎስ የሚናገረው በሥጋው ዓለም ላይ ስለሚገለጥ መከራ ድል ሳይሆን መንፈሳዊ ዓለም ላይ ስለሚማርካቸው እንቆች የጽድቅ አክሊል ይጠብቀኛል ብሎ ስለተናገረበት የሕይወት ሥርዓት የእግዚአብሔርን ዓለም ስለገመረባበት የእግዚአብሔርን ክብር በምድሩ ላይ ስላንቀሳቀሰበት የጽድቅን መሠረትና የክርስቶስን ቤተ ክርስቲያን ማኅተም ስለመታበት የኃይሉን ታላቅነትና ክብርን ሊገልጥ የሕይወት ዕጣውን ወስኖ በአሸናፊነት ነፍሳትን ስለያዘበት በጽድቅ ቤተ ክርስቲያንን ስለተከለበት ሕይወት ያወራል። ድል ያለ ይሄ ነው አለ። በሚበላው ምግብና በሚጠጣው መጠጥ በሰዎች ፊት ስላገኘሁት ሞገስና ክብር አይደለም ማወራችሁ አለ። የድል መሠረት የእግዚአብሔርን መንገድ ጠንቅቄ ስለመሄደ ሩጫዬን ስለመጨረሰ እርግጠኛ ሆኜ ስለ ጽድቅ አክሊል ስለማውራት ይሄ ድል ነው አለ። ይሄንን ግን በሄድኩበት ሁሉ አሸናፊነትን ተሸክሜ ሄጃለሁ አለ።
ጳውሎስ በትግል መካከል ስለመጣ ድል ያወራናል። በሰልፍ መካከል ስለተገለጠ አሸናፊነት ይነግረናል። ዝም ብሎ የሌለ ድል ትግል ያለበት። ለዚያ ነው መጽሐፍ ቅዱስ ምድር በሙሉ በክፉ እንደተያዘ እናውቃለን ይላል። ተስፋ የሚደረግበት ዓለም በሌለበት መንገድና ጎዳና ውስጥ ግን ጳውሎስ የድልን ሕይወት ተለማምደዋል። ተስፋ የምናደርግባት ሕይወት የለም። ግን እችን ዓለም የምናሸንፍበት መንገድ ምስጢራዊ የመንፈስ ዓለም ስልቶችንና መንገዶችን በመለየት ነው። በመለየት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እኔ አለና መንገድም ሕይወትም ነኝ። ስፒሪቹዋል ዓለም የሕይወት ዓለም እንዳለ ሆኖ የመንገድ ዓለም ይባላል። መንገዶችን መከተል መለየት። ይህንን የክፉ ስርዓቶች የጨለማው ዓለም ስልቶችን ለይተን በድል መሄድ የምንችልባቸው የእግዚአብሔር የቃል እውነት ምስጢሮች አሉ። በዚህ ምድር ላይ ባለን ሕይወትና መንገድ ውስጥ በጣም አስቸጋሪ ከሚባሉ የመንፈስ ዓለም ስርዓቶችና አካሄዶች ውስጥ የመጀመሪያው ጠንካራ የሚባለው የቆሬ መንፈስ ነው። የቆሬ መንፈስ በመንፈሳዊ አገልግሎትና ሕይወት ላይ እግዚአብሔር በሚፈልገው የጽድቅ ጎዳናና የእግዚአብሔር ፍቃድ ሩጫ ላይ እንቅፋትን የሚተክል የድጋፍ ምሰሶዎችን የሚነቅልብን የሕይወት አቅጣጫችንን የሚያደፈርስ በጽኑ ልንሄድባቸው የፈለግንባቸውን መንገዶች የሚቆርጥ ማዕበል የሚነሳው ከቆሬ መንፈስ ነው። ዘኍልቍ ምዕራፍ 16 ከቁጥር 1 እስከ 5 ፕሮፊት ያነብልናል። የሌዊ ልጅ የካህን ልጅ የአስቆር ልጅ የቆሬ ጎረቤቶች ኤልያብ፣ ዳታን፣ ሮቤል፣ ዮናታን ልጅ ኦን በሙሴ ላይ ተነሱ። በማን ላይ ተነሱ? በሙሴ ላይ ተነሱ። የማን ልጅ ይላል? መጀመሪያ ላይ የሌዊ ልጅ። ሂድሽ ይቀጥል። ከእስራኤል ልጆች 250 ሰዎች ከነርሱ ጋር ወሰዱ። ከጉባኤውም የተመረጡ ዝነኞች፣ የተሰሙ የማህበር አለቆች ነበሩ። በሙሴና በአሮን ላይ ተሰበሰቡ። ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔር በመካከላችሁ ነውና እናንተም እጅግ አብዝታችኋል። ስሙኝ፣ ይህንን የሚናገሩት ለሙሴና ለአሮን። እጅግ አብዝታችኋል። ቀጥል። እጅግም አብዝታችኋል በእግዚአብሔር ጉባኤ ላይ ለምን ትታበያላችሁ? ሙሴም በሰማ ጊዜ በግንባሩ ወደቀ። ለቆሬም ለወገኑም ሁሉ ነገ እሺ ያስታውቃል። የመረጠውንም ሰው ወደ እሱ ምን ያደርጋል? ያቀርበዋል። ይህንን ክፍል ስትመለከቱ አንድ የዘር ሐረግ ዘኍልቍ ላይ ተጽፎ እንመለከታል። የሌዊ ወገን። ሌዊ ማለት በእግዚአብሔር ተመርጦ በእግዚአብሔር ቤት ውስጥ ያጥን ዘንድ መስዋዕት አቅራቢ የሆነው አገልጋይ እንዲሆን በእግዚአብሔር ተመርጦ ሙሴ በሚያገለግልበት ሊደርሺፕ ስርዓት ውስጥ ለአገልግሎቱ የመስዋዕት አገልጋይ እንዲሆን የተመረጠ ዘር። አሁን የምትመለከቱት ቆሬ የሚባለው ሰው ከዚህ ዘር ሐረግ ውስጥ የተገለጠ እና ቆሬ ማለት የእግዚአብሔር ቤት የመስዋዕት ስፍራ አገልጋይ። ምክንያቱም እግዚአብሔር የሌዊ ዘር በሙሉ በእግዚአብሔር ቤት ውስጥ አገልግሎትን እንዲያገለግል መርጧል። እና መጽሐፍ ሲናገር ቆሬና ሌሎችም የሌዊ ወገን በሙሉ አብረው ተሰብስበው አንድ ነገር ፈለጉ።
መስዋዕት ማቅረብ ይበቃናል፣ የመስዋዕት አገልግሎት ይበቃናል ብለው በምስጢር ካህን ለመሆን አቀዱ። ስውር ምኞታቸውና ፍላጎታቸው፣ ዓላማቸውና እንቅስቃሴያቸው ክህነት ነው። በስውር ካህን ለመሆን አሰቡ ይላል። የተሰጣቸው አገልግሎት በእግዚአብሔር ቤት ውስጥ መስዋዕት አቅራቢ ሆነው ድርሻ ተሰጥቷቸዋል በሌዊ ዘር ሐረግ በኩል። ግን ክብር መስሎ የታያቸው ክህነት ነው። የተሰጣቸውን ስፍራና መክል ትተው ሌላ ስፍራ ለማግኘት ስሉ ድብቅ ምኞታቸውን ተሸክመው ሰውረው ህዝቡ ጋር መጡ። ሲመጡ ዝም ብሎ አይደለም የመጡት። መጽሐፍ ሲናገር 250 ሰዎችን አሳምነዋል ይላል። ተራ ሰው አይደለም ያሳመኑት፣ ዝነኞች፣ አለቆች፣ ሶስተኛ አዛዦች፣ ጠንካራ የሚባሉ ሰዎችን ሙሴ በሊደርሺፕ ያስቀመጣቸው ኃላፊነት የሰጣቸውን ሰዎች በሙሉ ሙሴና አሮን ሳያውቁ አሳምነዋል። እና እንደዚህ አሉ። ለምን? የእስራኤል ሕዝብ ይሄ ጉባኤ ማህበር ቅዱስ ነው፣ እግዚአብሔርም በመካከላቸው አለ። ስለምን በሕዝቡ ላይ ትታበያላችሁ? ራሳችሁንስ በእነሱ ላይ ለምን ታገናላችሁ? ለሕዝቡ ተቆርቋሪ መስለው፣ ለማህበሩ አሳቢ መስለው ሙሴና አሮን ላይ መከራን ያመጡ ዘንድ ስውር ምኞታቸውን ደብቀው የሕዝቡን ጀርባ ተሸክመው መጡ። ትዕቢታችሁ በዝቷል። እግዚአብሔር በዚህ ማህበር መካከል እያለ እናንተ ከእግዚአብሔር በላይ ናችሁ ወይ? ስለምን ትታበያላችሁ? አንተንስ አለቃና ሹም አድርጎ በእኛ ላይ የሾመ ማን ነው አሉት። ግባ ውጣ ብለህ የምታዘን አንተ ማን ነው? ስራ አትስራ ብለህ የምትነግረን አንተ ማን ነው? እግዚአብሔር በመካከላችን አለ። እሱ ነው የሚነግረን፣ እሱ ነው የሚመራ። ስለምን ትታበያላችሁ አሉ ይላል። የሕዝቡን ልብ ቀሰቀሱ። ቀላል ሰው አይደለም የያዙት። ሙሴ ያስቀመጣቸውን አለቆች፣ ዝነኛ የሚባሉ ሚዲያውን ሊይዙ የሚችሉ በዚህ ዘመን ቋንቋ በሕዝብ ዘንድ ፊት አውራሪ ሊሆኑ የሚችሉ በዚህ ዘመን አገላለጽ ሰው ሊሰማቸው ሊከተላቸው የሚችሉ ሰዎችን ይዘዋል። የቆረ መንፈስ በባህሪው ተራ ሰው ላይ አይደለም ይዘው፣ አቅም ያለው ቦታ ያለው ሚዲያ ያለው ሞገስ ለማሳጣት የሚሰራበት መንገድ በጥበብ ነው። ዙሪያ ላይ የተማመናችሁትን ምሰሶዎች በሙሉ በስውር ይነቅላሉ። ምኞታቸው ግን ጉባኤውን ለማዳን አይደለም፣ ድብቅ ምኞታቸውን ለመፈጸም ስውር ዓላማ አላቸው። አይገልጡትም። የነሱን ጥቅም ለማስከበር በምን ቋንቋ፣ የነሱን ታላቅነት ለመግለጥ በምን ቋንቋ ተሰውረው መጥተው ግን ድብቅ ምኞታቸውን ለመፈጸም ይመጣል። ሕዝብ ቀላል ሕዝብ እንዳይመስላችሁ። ሙሴ በምድረ በዳ የመራቸው ሕዝብ ነው። ባህር አካፍሎ ያሻገራቸው ሕዝብ ነው። በትሩን አንስቶ ውሃን ወደ ደም የቀየረላቸው ሕዝብ ነው። ጓጉንችሮችን የላከላቸው ሕዝብ ነው። ከንጉሥ እጅ ያስወጣቸው ሕዝብ ናቸው። ስለ ሙሴ ብትመለከቱ በሕይወቱ የተገለጡ ታምራቶች ወደር የላቸው። አስፈሪ ነገሥታት የሚፈሩት ሰው ነው። የቆረ መንፈስ ግን አይፈራህም። አካሄዳቸው ስውር ነው። አሰራራቸው ድብቅ ነው። ማህበርን የመቀየር አቅም አላቸው። ተራ ማህበር አይደለም። ታምራት ስታደርግ ያየ ማህበር ይቀየርብሃል። የቆረ መንፈስ ያላቸው ሰዎች ጉባኤ ውስጥ ከገቡ፣ ማህበር ውስጥ ከተቀላቀሉ፣ ጉባኤ ውስጥ ከገቡ ታምራት ያደረክላቸው ሰዎች ባንተ ህይወት ላይ ድንቅ ታምራት ያዩ ህዝብ ተለውጦ ታገኛለህ። ምንድነው ችግሩ ልትል ትችላለህ። ጸጋዋል አይተዋል አይደለም። የቆረ መንፈስ ፈትሽ፣ ጉባኤ ቼክ አድርግ። ባንተ የሚገለጠው ታምራት እሱን አቆሙ። ያቃሉ፣ ዲሲቭ የሚያደርጉበትን መንገድ ያቃሉ። የሰዎችን ስስ ብልት ያጠናሉ። የደካማ አቅሞችን ይከተላሉ።
ጥቅማቸውን በመከተል እንዲነሳሱ ስውር ምኞታቸውን ስሜታቸውን ይቀሰቅሳል። የቆረ መንፈስ ሙሴ ቀላል እንዳይመስላችሁ ትሁት ነው ይላል መጽሐፍ። እንደ ሙሴ ትሁት ነቢይ የለም። እኔን አጥፋኝ ብሎ ለሕዝቡ የሚሟገት ነቢይ ነው። እነሱ ከምታጠፋ እኔን ከሕይወት መጽሐፍ ደምስስ የሚል ትሁት፣ ስለ ራሱ የማያስብ፣ ስለ ክብሩ የማይጨነቅ፣ ስለ ገንዘብ የማይኖር፣ ያው ማወጣጡ በንጉሥ ቤት የንጉሥ የልጅ ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራን ለመቀበል የመረጠ እድል እያለው ትቶ የወጣ ምርጫ ያለው ምርጫውን የጣለ ሰው። ይህንን ሰውዬ ነው ትዕቢተኛ ነው ብሎ ማህበር ያሳመኑት። 3 ሰው አይደለም 250 ሰው ጠላት ሆነ ለሙሴ። የመራቸው ምድረ በዳ ያሻገራቸው ምንጭ በበትሩ እግዚአብሔር እንዲያጠጣ የላከው ሰው ተቀየረበት። ግራ ገባው። ምንድነው ችግራችሁ አለ። እንነጋገር። ካንተ ጋር ምን አነጋገር? አንተ ትዕቢተኛ በእኛ ላይ ትታበይ ዘንድ አንተን አለቃ ያደረገ ማን ነው? ሙሴ ገባና በእግዚአብሔር ፊት ጸለየ ይላል። አባቴ ሆይ ይሄ ከነ ቁጥጥር ውጭ ነው አለ። ይሄንን በበትር አልችለውም አለ። ይሄንን በመንፈሳዊ ስልጣንና አቅም አልችለውም አለ። ንጉሥን ያንቀጠቀጠ ሰውዬ በቆሬ ልጆች ፊት በትር አላነሳም። አባቴ ሆይ እርዳኝ አለ። ማህበር ተቀየረበት። ህዝብ ተለወጠበት። የረዳቸው ያሻገራቸው ህዝብ ጠላት ሆነበት። ሊዋጋው ጦር አነሳ፣ ሊመታው ተንቀሳቀሰ። ግራ ገባው ሙሴ። እግዚአብሔር ሆይ እርዳኝ አለ። እርዳኝ። ባህር አላስቆመኝም፣ ንጉሥ አልከለከለኝም፣ ምድረ በዳው አልገደለኝም፣ የጥማት ምድረ በዳ ውሃ በሌለበት ሲሄድ አልፈጀኝም። ግን አሁኑ ከባድ ነው። በትር አይችለውም። አንተ በሰማይ አለ፣ አንተ ተቀምጣል፣ አንተ ተነሳለ። ጸለይኩላችሁ በኢየሱስ ስም። የቆረ መንፈስ በትር ይመታ። እግዚአብሔር ይነሳ፣ ጠላቶች ይበተኑ ተብሎ እንደተጻፈ እግዚአብሔር ይነሳ። የቆረ መንፈስ የተበተነ ይሆን፣ ይበተን በኢየሱስ ስም። የቆረ መንፈስ ሙሴ ግራ ገባው። እንግዲያውስ የመጨረሻ ፍርድ ይሆናል። እግዚአብሔር ጠርቶኝ ከሆነ አውርቶኝ ከሆነ ነገሮኝ ከሆነ ይህንን ሕዝብ እንዳወጣ ዘንድ እሱ በትሩን ሰጥቶኝ ከሆነ ነገ በእግዚአብሔር ድንኳን ማህበር ውስጥ እንሰባሰብ፣ ሙሉ ሕዝቡ ይምጣል። በዚያ ስፍራ እግዚአብሔር ይለየናል። ይለየን። እናንተ በጽድቅ አገልግላችሁ በትህትና ሕዝቡን የምታገለግሉ ከሆነ እኔ በትዕቢት ተገንብቼ ከምኞቴ ልበላ ጥጋበን ልገነባ ፍላጎትን ላከናውን እኔም እናንተ ፊት ቆመ ከሆነ መጽሐፈ ምስባኩ ላይ ቆመ ድምፅን አስተጋብቼ ከሆነ ለፍላጎትና ለምኞቶቼ ሊኖር መንገድ ጀምሬ ከሆነ ነገ ማለዳ ተሰብስበዋል። እግዚአብሔር ፍርድን ይስጥ። መጽሐፍ ስናገር በኒጋታው ማህበሩ መጣ ይልና ቀሩ ይላል። ከቆሬ ልጆች መካከል 4 ናቸው። እነ ኦን የሚባሉ እነ ኦሪዮን የሚባሉ 4 ሆነው ተሰብስበው ነው የመጡት። እና መጽሐፍ ስናገር ከነሱ መካከል ከ4ቱ መካከል መጽሐፍ ስናገር ከቆሬ ጋር ከተባበሩት ሌሎቹ ቀርተው ነበር ይላል። እና ሙሴ ላከ ነው እንግዲህ እግዚአብሔርን ፍርድ እንቀበል፣ እግዚአብሔር በመካከላችን ያከናውን፣ ኑ እንነጋገር አለ። አንተ ማነህ? ና ብለን ታዘን ዘንድ ማነህ? ወተትና ማር ወደምታፈሰው ምድር አወጣቸዋለሁ ብለህ በምድረ በዳ ትፈጀን ዘንድ በረሃ ላስቀመጥከን፣ ከሞቀ ከተማ መካከል በግብፅ ምድር ከሚንበላው ዱባና ሽንኩርት መካከል ነጥቀህን፣ ምግብ በሌለበት በረሃ መካከል እረፉ አልከን። ማን አንተ? ስለ ወተት የሚያወራ ስለ ማር እየነገርከን በረሃ ለበረሃ የምታዞር አንተ ማነህ አሉት ይላል። አንተን እንሰማ ዘንድ እንታዘዝን አንተ ማነህ? አፍና መንገድ አይገናኝም፣ ምትናገረውና ምታስኬድበት መንገድ አይገጣጠም፣ አንሰማህም አሉት ነው። አዎ እንደገና መልእክተኛ ተልኮ በግድ መጡ። ሙሴን ሊያዋርዱ በማህበር መካከል ተገለጡ። ቸር አይደል እግዚአብሔር?
እውነተኛ አይደል? እሱ የጽድቅ ፈራጅ እውነተኛ በሰማይ ያለ ማንም ባይተባበር አብሮ የሚቆም ማንም ባይደግፍ የሚደግፍ መሰላል ሆኖ የሚያወጣ እሱ ቼር አይደል? 250 ሰው በሌለበት አለቆች ተቃራኒ በሆኑበት ዝነኞች ሚዲያውን ይዘው ስለሱ ሊዘግቡ በተዘጋጁበት እግዚአብሔር መጣ። እኔ ከሙሴ ጋር ነኝ፣ ከሙሴ ጋር ነኝ። እንደውም አለ እግዚአብሔር የቆረን ዘራረግ በሙሉ ብቻ አይደለም ማጠፋው፣ የእስራኤልን ሕዝብ በሙሉ አጠፋለሁ። ስለነብለ አው ስላንተ ስለ አንድ ሰው ብዬ ስላንተ ብዬ የእስራኤልን ሕዝብ ምድር አፏን ከፍቷ ትውጥ ዘንድ አደርጋለሁ። ተው እግዚአብሔር አለ ሙሴ። ያጠፉት የቆረ ዘሮች ከሌዊ ወገን የሆኑ ናቸው። ይሄ ማህበር ተመክሮ ነው፣ ዲሲቭ ተደርጎ ነው፣ ተመክሮ ተወርቶ ሐሳቡ ተሰርቆ ነው፣ ገብቶት አይደለም። በመንጋ ሩጫ በመንጋ ስብሰባ ተነርቶ ነው ያመፀው። እግዚአብሔር ሆይ ሕዝቡን ማህበሩን ተውና ለይተምታ አለ። ለይተምታ አኒኖሲያ ተለይቶ ይመታላችሁ፣ ተገንጥሎ ይመታላችሁ፣ ይመታላችሁ። እና መጽሐፍ ሲናገር እግዚአብሔር መጣ ይላል። እና እንደዚህ ያለ ለሙሴ በምስጢር ማህበሩን ከቆረ ዘር ሐረጎች ከሌዊ ልጆች መካከል ዞር አድርገው። እና ሙሴ ብድግ አለና ማህበር ሆይ ፈቀቅ በሉ፣ ከነሱ ጋር እንነጋገር፣ እናንተ እዛ ጋር ቁሙ አላቸው። እና ይናገር ዘንድ ዞር አድርጎ ማህበሩን በምስጢር ካረቀ በኋላ መጽሐፍ ሲናገር ምድር አፏን ከፍታ ዋጠቻቸው። እና ሙሴ ከዛ በፊት እንደዚህ አለ፣ እኔ ውሸተኛ ከሆንኩ እኔ ለምኞቴ የምኖር ከሆነ እነሱ የጽድቅ መንገድን ተከትለው ለእውነት የሚጓዙ ከሆነ እኔ ላይ አመፀኛ ነው ብለዋል፣ ትዕቢተኛ ነው ብለዋል፣ ተናግረዋል፣ ደፍራቸውን አፋቸውን አላከዋል፣ ምላሳቸውን አርዝመዋል። በጻድቁ ላይ የሚናገር ዲዳ ይሁን ተብሎ እንደተጻፈ እኔ ላይ ደፍረው አውርተዋል። ረጅሙን ምላሳቸውን ለመሰንዘር ወደ ኋላ አላሉም፣ ደፍረውኛል። እኔ እውነተኛ ከሆንኩ አመፀኛ ከሆንኩ ወይም ትክክል ከሆንኩ ወይም ትክክል ካልሆንኩ እግዚአብሔር አንተ ፍረድ። ለማህበሩም እንደዚህ አለ፣ እውነተኛ ያልሆነው ሰው በሚሞትበት አሟሟት ሳይሆን በሕይወት እያለ ወደ ሲኦል ይውረድ፣ እናንተ ማህበር ምስክር ሁኑ አለ ይላል መጽሐፍ። ምድርም አፏን ከፍታ ዋጠቻቸው፣ ማህበሩ ሁሉ ደነገጠ ይላል። የቆረ መንፈስ በማህበር መካከል የአመፅን ስም ይሰጣል፣ የሌለባችሁን ባህሪ ያወራሉ፣ ከናንተ ያልተገለጠውን ማንነት ለመግለጥ ይሰራሉ። መጨረሻቸው ግን ምድር አትተባበራቸውም፣ አፈር ጠላት ይሆንባቸዋል፣ መቆሚያ ስፍራ መሞቻ ይሆንላቸዋል፣ ሰዎች የሚሄዱበት ጎዳና መውደቂያ ይሆንላቸዋል። የቆረ መንፈስ አለ፣ ቤተ ክርስቲያን ውስጥ አለ፣ ማህበር ውስጥ አለ፣ ግንኙነት ውስጥ አለ፣ ኮሚኒኬሽን ውስጥ አለ። ያልተገባን መልክ የሚገነባ ያልኖራችሁትን ህይወት የሚነግር ያው የቆረ መንፈስ ተራሰው አይነካባችሁ። ዋና የሚባሉ ሰዎችን ነው የሚይዝባችሁ። መግቢያ መውጫ ነው የሚያሳጣችሁ። አለቃ ብላችሁ የሾማችሁ ሰው ጠላት ይሆንባችኋል። ደብዳቤ የምትጽፉለት ሰው ይመልስባችሁ ይጀምራል። ትላንት በፍቅር ያናገራችሁ የነበረ ሰው ጠላት ይሆንባችኋል። የቆረ መንፈስ ሲገባ አይምሮን ይቀይራል። ጤነኛን አይምሮና አስተሳሰብ ይበርዛል። ወጋው ከስሩ ይነቀል በኢየሱስ ስም። ይመታ ምንጩ ይድረቅ በኢየሱስ ስም። እንደዚህ አይነት ሰዎች በማህበር መካከል አቆይታችሁ አቀናለሁ ካላችሁ የገነባችሁት ሲፈርስ ታያላችሁ። በታምራት አታቆማቸውም። ራእይ ያየው ብላችሁ ብትገስጿችሁ አይሰማችሁ። ህልሞቻችሁን ይንቃሉ፣ መገለጦቻችሁን ችላ ይላሉ፣ ድምጾቻችሁን እንደ ተራ ይቆጥራሉ። ለመንፈሳዊ ነገር እንኳን ክብር አይሰጡም። አይደለም እናንተ ራእይ ፊት ለፊት እግዚአብሔር የሚያወራውን ሙሴን እንኳን አላከበሩ። በእሳት የሚወርድለት ታላቅ ነቢይን
የእስራኤል ሕዝብ መሪውን እንኳን ቦታ አልሰጡትም። መንፈሳዊ ዓለም በሚገለጥ ጸጋ አትይዟቸው። መሸኘት ነው። ከትዳራችሁ መሸኘት፣ ከመንገዳችሁ መሸኘት፣ ከስራችሁ መሸኘት፣ ከህይወታችሁ መሸኘት። እነዚህ ሰዎች በቤተ መቅደስ መካከል አገልግሎትን የተሸከሙ ናቸው። ያቃሉ፣ መንገዱን ያቃሉ፣ ስልቱን ያቃሉ፣ መንፈሳዊ ነገርን የለመዱ ናቸው። አካሄዱን ያቃሉ፣ አሰራሩን ያቃሉ፣ ቴክኒኩን ታክቲኩን ገንብጠውታል። ቋንቋውን ይችሉበታል፣ ንግግሩን ይችሉበታል። አቀላጥፈው ይነግሯቸዋል። የመስዋዕቱን ቦታ ያቃሉ፣ የህዝብስቱን ቦታ ያቃሉ፣ የምታረደውን አስተራረድ ያቃሉ፣ ደም አፈሳሰሱን ያቃሉ፣ ስጋ እንዴት እንደሚቃጠል ያቃሉ። መንገድ ውስጥ ብታስገቧቸው ትደነቅባቸው። እንዴ እንደዚህ ናቸው እንደብላችሁ ትገረማላችሁ። ግን ስውር ምኞት አላቸው። ጥሎ በመውጣት አዋርዶ በመክበር ነው የሚሄዱት። የቆረ መንፈስ። እነዚህ አይነት ሰዎችን አስተምሬ ያስተካክላለሁ እንዳትሉ። እግዚአብሔር ያስተምራቸው፣ እግዚአብሔር ይለያቸው። ጥልቅ የሆነው መንፈሳዊ አካሄድ ውስጥ እንዳትከቷቸው። ወሳኝ የሆኑ ሰዎች ጋር ኮሙኒኬት እንዲያደርጉ በር አትክፈቱላቸው። ያሳጧቸዋል። የምትተማመኑትን ሰዎች የመቀየር አቅም አላቸው። ምላሳቸው ከባድ ነው። መጽሐፍ ሲናገር ተራ ሰው አይደለም ያሳመኑት፣ ዝነኞች፣ አለቆች፣ ሹማምንቶች፣ ከሹማምንቶች መካከል የአገሪቱ ሽማግሌዎች ጭምር ነው። አባት የተባሉ እንኳን በሙሴ ላይ ተቀየሩ። ምላሳቸው ጠንካራ፣ ጥበበኞች ናቸው። ለመጣል፣ ለመሸወድ፣ ለማታለል ይሰራሉ። ህዝቡን የምትገስጹበት የምታዙበትን ስርዓት ትዕቢት አድርገው በህዝቡ ልብ ይሰራሉ። ማን ነው እሱን አለቃ ያደረገው? ለምን አይታዘዝ? አዛዥ ብቻ ማን ነው የሰራው እሱን ይላል። ይህንን በጸሎት አትመቱትም፣ ሸኝታችሁ ነው የምትመቱት። እንደዚህ አይነት ሰዎች ሲገጥሟችሁ 3 ቀን 4 ቀን 5 ቀን 6 ቀን ጾም አትግቡ። በግልጽ አውሩ። ሄዲ ንቀት አይደለም። እናንተ የያዛችሁት ህልምና ስንቅ ከነሱ ይበልጣል። የተሸከማችሁት 100 ሰው ከሚሞት አንዱን ሰው ሸኙት። እግዚአብሔር አራራላቸው። ምድርን ጠላት ነው ያደረገባቸው። እግዚአብሔር እንኳን እንደዚህ አይነት ሰዎች እድል አልሰጠም። እኛ ከእግዚአብሔር በላይ ሩህሩሆች አይደለንም።